አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? ሁላችሁንም ሰላም ብያለሁ። ዛሬ ቀኑ ጁምአ ነው፣ ማርች 6 2026 ረመዳን 17። በዛሬ በረመዳን 17 ይዤላችሁ የመጣሁት የወርቅን ዋጋ ነው። ጨመረ ወይንስ ቀነሰ የሚለውን ይዤላችሁ ብቅ ብያለሁ። ቪዲዮውን ከወደዳችሁት ላይክ እና ሼር እያደረጋችሁ ለብዙ ሰው እንዲደርስ አድርጉልኝ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ። በአጭሩ ወርቅ ቀነሰ ወይንስ እንዴት ነው ለሚለው ከስከዛሬው ወርቅ ቀንሷል ማለት ነው። ምን ያክል ቀነሰ የሚለውን እንግዲህ አሁን የምነግራችሁ ይሆናል ማለት ነው። በሳዑዲ አረቢያ ለምሳሌ 1 ግራም 21 ካራንት ባህሪን ባለፈ ወደ 550 ወደ 570 ገብቶ ነበር ማለት ነው። የግራሙ ሂሳብ ብቻ ያለምንም ነገር ሀባይ። ዛሬ ግን 1 ግራም 21 ካራንት ባህሬን 536 ሪያል ወርዷል ማለት ነው። ይህንን ስላችሁ እንግዲህ አንዳንድ ልጆች ምናልባት የማትከታተሉ ዘወትር ምኑን ቀነሰው ልትሉ ትችላላችሁ። ያለበትን እየነገርኳችሁ ነው። በፊት ምን ያክል ነው፣ አሁን ምን ያክል ነው የሚለውን ማወቅ ይጠበቅብናል። ከዛ ውጭ 24 ካራንት 1 ግራም ወርቅ 611 ሪያል እየተሸጠ ይገኛል። 22ቱ 560 ሪያል በመሸጥ ላይ ይገኛል ማለት ነው። 18 ካራንት 459 ሪያል እየተሸጠ ይገኛል። እንግዲህ ያው የተወሰነ ስለቀነሰ ልንገራችሁ ብዬ ነው ዛሬ ይዤላችሁ የመጣሁት። 24 ካራንት በኢማራት 1 ግራም ወርቅ 597 ድርሃም እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 548 ድርሃም በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 524 ድርሃም እየተሸጠ ይገኛል። 18 ካራንት 1 ግራም ወርቅ 449 ድርሃም በመሸጥ ላይ ይገኛል ማለት ነው። ኳተር 1 ግራም 24 ካራንት 1 ግራም ወርቅ 584 ሪያል እየተሸጠ ይገኛል። 22 ካራንት 546 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 522 ሪያል እየተሸጠ ይገኛል። ይሄ በኳተር ያለው የወርቅ ዋጋ ሲሆን ኩዌት ላይ 1 ግራም 24 ካራንት ወርቅ 50 ዲናር እየተሸጠ ይገኛል። 22 ካራንት 1 ግራም ወርቅ 46 ዲናር በመሸጥ ላይ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 100 ዲናር በመሸጥ ላይ ይገኛል። ባህሪን ሀገር 1 ግራም 24 ካራንት ወርቅ 60 ዲናር እየተሸጠ ይገኛል። 22 ካራንት 56 ዲናር እየተሸጠ ይገኛል ማለት ነው። 21 ካራንት 1 ግራም ወርቅ 55 ዲናር በመሸጥ ላይ ይገኛል። ይህ እንግዲህ የዛሬ የወርቅ ዋጋ ነው ማለት ነው። ውድ ቤተሰቦቼ ያው የተወሰነ ስለቀነሰ ልንገራችሁ ብዬ ነው መግዛት ለምትፈልጉ። እኔ እንግዲህ ይቀንሳል ወይ ለሚለው አላውቅም። ያው ብዙ ልጆች እንግዲህ ቀነሰ ስላቸው የተወሰነ ትንሽ እንጠብቅ ወይንስ እንግዛው ለምትሉ እኔ ግዙ ነው እንጂ ምለው ጠብቁ አልልም፣ እጃችሁ ላይ ገንዘብ ካላችሁ። ምክንያቱም ምን እንደሚፈጠር ስለማላውቅ ማለት ነው። እንኳን እኔ ቀርቶ ባለ ወርቅ ቤቶቹ አያውቁም። የወርቅ ዋጋ ጨመረ ሲባል ይቀንሳል፣ ቀነሰ ሲባል ይጨምራል ስለማያስታውቅ ማለት ነው። እና ዛሬ የተወሰነ ቀንሷል ማለት ነው። ለምሳሌ ስንት ሪያል ነው የቀነሰው? 570 ነበረ። አሁን ወደ 30 ሪያል ለምሳሌ ሳውዲ አረቢያ ላይ የቀነሰው ማለት ነው። 30 ሪያል ቅናሽ እሰቡትና ሁሉም ቦታ ያው ቀንሷል ማለት ነው።